ነቅዬ ቦታ ምንም አያመጣም ነበር አልቀጣም ብዬ ቦታ ግን ሀቀኛ ስለሆንኩኝ ነው ቅጣቴን ጨርሼ ራሴን ጎድቼ ወጣሁት። እንደሌላው ሰው ሌላው አምልጦት እንደሚወጣው የሱ ቅጣት ከባድ ስለሆነ ሌላ ሰው አምልጦ እንደሚወጣው አምልጬ ወጣ ነበር። ግን እኔ ሀቀኛ ነኝ፣ የሰው ሀቅ አልበላም። ግን እንኳንም ፊቴን ኮንተ በርበሬ ያልተቀባው ይሄ የፈነዳዳ ቡግር እንዳለ ስቃጠል ነበር ማለት እንኳን መቼ ይሆን it's dangerous. ChatGPT ላይ እሺ